ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? ዛሬም እንደተለመደው የአፋን ኦሮሞ ትምህርታችንን እንቀጥላለን። በዛሬው ትምህርታችን important prepositions to construct clauses in አፋን ኦሮሞ በሚለው ስር ኦሶ የሚለውን ቃል ወስደን እንመለከታለን። እንግዲህ ኦሶ የሚለው ቃል ጀቹ ከሚለው ግስ ጋር ከአንድ ላይ እለት ተዕለት የምንጠቀምባቸውን ኢምፖርታንት ክሎዝስ ወይም ሐረጎች ስለሚፈጥርልን እሱን እንመለከታለን። እንግዲህ የዛሬው ትምህርታችን ስለምን እንደሆነ በደንብ ግልጽ እንዲሆንላችሁ የሚከተሉትን የአማርኛ ሐረጎች እንመልከትና የነሱን ትርጉም ወደ አፋን ኦሮሞ መልሰን እናያለን። በምሳሌ ውስጥ ያለውን ፓተርን ሪኮግናይዝ አድርገን ለፓተርኑ ፎርሙላ እናስቀምጣለን። ከዛ በኋላ በፓተርኑ መሰረት ደግሞ ሌሎች ግሶችን በመውሰድ ተጨማሪ ሐረጎችን ለእያንዳንዱ ግስ እየመሰረትን በራሳችን እያሰፋን ቋንቋውን እንማራለን የሚል ነው። እስኪ ከ1 እስከ 8 የተመለከቱትን ተመልከቷቸው፣ አብረን እንበላቸው። እኔ ከወደኩበት ልነሳ ስል አላለቀም። እንግዲህ ይሄ ሐረግ ነው ስንል ያላለቀ አረፍተ ነገር ማለት ነው። ያላለቀ አረፍተ ነገር ሐረግ እንለዋለን። እነዚህ እንግዲህ ሐረጎች ናቸው ማለት ነው ጎልተው የተጻፉት። እኛ ከእንቅልፋችን ልንነቃ ስንል እናንተ በፈቃዳችሁ ልትናገሩ ስትሉ አንቺ ስለ ጉዳዩ ልታብራሪ ስትይ አንተ ስለ ጉዳዩ ልታብራራ ስትል እነሱ ወደ ቤታቸው ሊገቡ ሲሉ እሱ ስራውን ሊጀምር ሲል እሷ ከዩኒቨርሲቲ ልትመረቅ ስትል ጎልተው የተጻፉትን አያችሁ አይደለም? ልነሳ ስል፣ ልንነቃ ስንል፣ ልትናገሩ ስትሉ፣ ልታብራሪ ስትይ፣ ልታብራራ ስትል፣ ሊገቡ ሲሉ፣ ሊጀምር ሲል፣ ልትመረቅ ስትል የሚሉት ሐረጎች ናቸው። እነዚህ በአፋን ኦሮሞ እንዴት የሚባሉ ይመስላችኋል? ውድ የኢትዮጵያ ልጆች ትንሽ ሰከንድ ልስጣችሁና አስቡበት። መልሱን አብረን እናየዋለን። በጣም ጥሩ። አሁን መልሱን አብረን እንየው። እንግዲህ ከተመለከትናቸው የአማርኛ ሐረጎች ልትገነዘቡ እንደምትችሉት ኢሚዲየት ፊውቸር አክሽን ሊገለጽበት የሚችሉ ሐረጎችን ነው እየተመለከትን ያለን። ኢሚዲየት ፊውቸር አክሽን በቅርብ ጊዜ ውስጥ ኢን ዘ ፊውቸር ሊደረግ የሚችል ልመጣ ስል፣ ልወጣ ስል፣ ልበላ ስል፣ ልገባ ስል፣ ልተኛ ስል፣ ልነሳ ስል፣ ልነቃ ስል፣ ሊመጡ ሲሉ፣ ሊያከብሩ ሲሉ፣ ሊተኙ ሲሉ የመሳሰሉት ለሁሉም ተውላጠ ስሞች ወይም ፕሮናውንስ እንደዚህ አይነት አገላለጾች በአፋን ኦሮሞ እንዴት ይገለጻሉ የሚለውን ነው የምንመለከተው። ቀደም ብለን ያየውን ምሳሌ በአፋን ኦሮሞ እንዴት ሊባል እንደሚችል እንመልከተው። ነሽ ልነሳ ስል የሚለው አኒ ከኡፍ ኦሶ ጄዱ፣ ልንነቃ ስንል የሚለው ኑቲ ደመቁፍ ኦሶ ጄኑ፣ ልትናገሩ ስትሉ የሚለው ኢሲን ዱበቹፍ ኦሶ ጀተን፣ ልታብራሪ ስትይ፣ ልታብራራ ስትል የሚለው አቲ ኢብሱፍ ኦሶ ጀቱ ይሆናል ማለት ነው። ሊገቡ ሲሉ ለሚለው ደግሞ ኢሳን ገሉፍ ኦሶ ጄደን፣ አላለቀም፣ አረፍተ ነገሩ አላለቀም፣ ሐረግ ነው። ኢኒ ጀልቀቡፍ ኦሶ ጀዱ ማለት ሊጀምር ሲል ለሚለው፣ ልትመረቅ ስትል ለሚለው የአፋን ኦሮሞ ትርጉሙ ኢሼነ ኤቢፈሙፍ ኦሶ ጀቱ ይሆናል ማለት ነው። እንግዲህ ደምቀው የተጻፉትን ሐረጎች አያችኋቸው አይደለም? እነዚህ ሐረጎች በውስጣቸው ግስ አላቸው። ግስ ስላላቸው በእንግሊዝኛ ክሎዝ ይባላል። ግስ ያለው ሐረግ ክሎዝ ነው የሚባለው። በአፋን ኦሮሞ ጪሮ ይባላል። ስለዚህ ካኡፍ ኦሶ ጀዱ
ልነሳስል ደመቁፍ ኦሶ ጀኑ ልንነቃ ስንል ዱበቹፍ ኦሶ ጀተን ልትናገሩ ስትሉ ኢብሱፍ ኦሶ ጀቱ ልታብራራ ስትል ገሉፍ ኦሶ ጀደን ሊገቡ ሲሉ ጀልቀቡፍ ኦሶ ጀሉ ይጀምር ሲል ኤቢፈሙፍ ኦሶ ጀቱ ልትመረቅ ስትል ካኡ መነሳት ነው ደመቁ መንቃት ነው ዱበቹ መናገር ነው ኢብሱ መግለጽ ነው ገሉ መግባት ነው ጀልቀቡ መጀመር ነው ኤቢፈሙ መመረቅ ነው ትርጉማቸው። እንግዲህ በዚህ ውስጥ ያለው ፓተርን ምንድነው የሚለውን እናየዋለን። ግን ዝም ብዬ ኃይላቱን ልንገራችሁ። መጀመሪያ ላይ ሩት ቨርቦች አሉ። ካኡ፣ ደመቁ፣ ዱበቹ፣ ኢብሱ፣ ገሉ፣ ጀልቀቡ፣ ኤቢፈሙ የሚሉ ሩት ቨርብስ ወይም ስርወ ግሶች አሉ። ከነሱ ላይ ደግሞ የተጨመረ ኤፍ አለ። ካኡፍ፣ ደመቁፍ፣ ዱበቹፍ፣ ኢብሱፍ፣ ገሉፍ፣ ጀልቀቡፍ፣ ኤቢፈሙ ይላል። ከሱ ቀጥሎ ኦሶ አለ፣ ለሁሉም አለ። ኤንደን ፋይናሊ ጀዱ፣ ጀኑ፣ ጀተን፣ ጀቱ፣ ጀደን፣ ጀዱ፣ ጀቱ የሚል አለ። እነዚህ ግሶች ከኦሶ ቀጥሎ የመጡት ግሶች ጀቹ ከሚለው የአፋን ኦሮሞ ግስ የተወሰዱ ናቸው። እነሱ ሞዲፋይድ ሲምፕል ፕሬዘንት ቴንስ ዊዝ ሪስፔክት ቱ ኢች ፕሮናውን አድራይቭ የተደረጉ ናቸው ማለት ነው። እንግዲህ ሞዲፋይድ ሲምፕል ፕሬዘንት ቴንስ ማለት ምን ማለት ነው? This is a verb form that we derive by changing the last vowel of the simple present tense to u for all pronouns except isin and isan። ለኢሲን እና ለኢሳን ላስት ቫውሉን የሲምፕል ፕሬዘንት ቴንሱን ወደ አን እንቀይራለን ማለት ነው። እንግዲህ ሲምፕል ፕሬዘንት ቴንስ ጂ1 ብለን ነው የምንወክለው። ሞዲፋይድ ሲምፕል ፕሬዘንት ይሆን ጂ1 ኡ አን ይሆናል ማለት ነው። ለእነዚህ ፓተርኖች እንግዲህ በምሳሌው የተመለከትነው ፓተርን የአፋን ኦሮሞ ክሎዞች ፓተርን ቢኤም በመቃ ማለት ነው። እንዴን ሩት ቨርቡ ይመጣል። ጋኡፍ ሲደመር ኦሶ ሲደመር ጀቹ ደግሞ ጂ1 ኡ አን ጂ1 ሲምፕል ፕሬዘንት ቴንስ ላስት ቫውሉን የእያንዳንዱን የሲምፕል ፕሬዘንት ቴንሱን ላስት ቫውል with respect to each pronoun ወደ ኡ ወይም ወደ አን በመቀየር የምናገኘው የጀቹ የሚለው ግስ ቅርጽ ሞዲፋይድ ሲምፕል ፕሬዘንት ይሆናል። እንግዲህ ጂ1 ማለት ሲምፕል ፕሬዘንት ቴንስ ፎርም ኦፍ the verb ጀቹ with respect to each subject pronoun ማለት ነው። ምሳሌ እንመልከት። በሰንጠረዥ እንመልከት። ቢኤም በመቃ ማለት ነው። አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሼን። አኒ እኔ፣ ኑቲ እኛ፣ ኢሲን እናንተ፣ አቲ አንተ፣ አንቺ፣ ኢሳን እነሱ፣ ኢኒ እሱ፣ ኢሼን እሷ ማለት ነው። እንግዲህ ፎርሙላችን እንደምታስታውሱት ቢኤም በመቃ ማለት ነው ከስር የተዘረዘሩት ሲደመር ጋኡፍ ሩት ቨርቡ ዊዝ ሰፊክስ ኤፍ ማለት ነው ሲደመር ኦሶ ሲደመር ጀቹ ኢን ኢትስ ሞዲፋይድ ሲምፕል ፕሬዘንት ቴንስ። እሺ ከዛ በፐርፕል ባክግራውንድ የተጻፈው በኡፍ ኦሶ የሚለው ኦሶ ያው ኮንስታንት ነው ፕሪፖዚሽን ብለን ዲስከስ እያደረግን ያለነው ወርድ ነው። በኡ እንግዲህ መውጣት ማለት ነው። ሩት ቨርባችን በኡ ነው። እንግዲህ በዚህ ይችን ሰንጠረዥ እንደ ቴምፕሌት ብትወስዷት በውን እየቀያየራችሁ ቀደም እንዳየነው አይነት ምሳሌዎች ማምጣት ትችላላችሁ ማለት ነው። ስለዚህ ከፐርፕል ባክግራውንዱ ቀጥሎ ያለው በጀቹ ጂ1 ኡአን በሚለው ስር በላይት ግሪን ባክግራውንድ በቀይ ቀለም የተጻፉት ደግሞ ጀቹ የሚለው ግስ ሞዲፋይድ ሲምፕል ፕሬዘንት ቴንስ with respect to each pronoun ሲጻፍ ማለት ነው። ትርጉም በሚለው ስር ቀደም ያወራናቸው አይነት ፍሬዞች ወይም ግሶ ሐረጎች ለእያንዳንዱ ተውላጠ ስም ሲሆን ማለት ነው። በኡ ለሚለው ግስ ማለት ነው። እንያቸው። አኒ በኡፍ ኦሶ ጀዱ እኔ ልወጣ ስል፣ ኑቲ በኡፍ ኦቶ ጀኑ ልንወጣ ስንል፣ ኢሲን በኡፍ ኦሶ ጀተን ልትወጡ ስትሉ፣ አንተ ልትወጣ ስትል፣ አንቺ ልትወጪ ስትይ ለሚለው ደግሞ አቲ በኡፍ ኦሶ ጀቱ ይሆናል ማለት ነው። እነሱ ሊወጡ ሲሉ ለሚለው ኢሳን በኡፍ ኦሶ ጀደን ይሆናል። እሱ ሊወጣ ሲል ማለት ከፈለጋችሁ ኢኒ በኡፍ ኦሶ ጀዱ ትላላችሁ። እሷ ልትወጣ ስትል ለሚለው ሼን በኡፍ ኦሶ ጀቱ ይሆናል ማለት ነው።
በሰንጠረዥ ያየነውን በሙሉ አረፍተ ነገር እንመልከተው። አኒ በኡፍ ኦሶንጀሉ ሲቲነን ሂማ ልወጣ ስለ እነግርሃለሁ። በኡፍ ኦሶንጀሉ ኑይ ወይም ኑቲ ማለት ይቻላል። በኡፍ ኦሶጀኑ ኢስኒፍ ንሂምና ልንወጣ ስንል እንነግራቸዋለን። እዚህም በኡፍ ኦሶጀተን ኑፍ ሂማ ልትወጡ ስትሉ ንገሩን ነው። ይሄ ኦርደር ኑፍ ሂማ ንገሩን። አቲ በኡፍ ኦሶጀቱ ኢሸፊ ሂሚ ልትወጣ ስትል ንገራት፣ ልትወጪ ስትይ ንገሪያት። ኢሳም በኡፍ ኦሶጀደን ኢሳፍ ንሂሙ እነሱ ሊወጡ ሲሉ ለሱ ይነግሩታል። ኢኒ በኡፍ ኦሶጀዱ ናፍ ንሂማ ሊወጣ ሲል ይነግረኛል። ኢሼን በኡፍ ኦሶጀቱ ኢሳኒፍ ንሂምቲ ልትወጣ ስትል ተነግራቸዋለች ይሆናል ማለት ነው። እንግዲህ ግሱ በኡ ነው። እሱ ላይ ኤፍ ጨመርም በኡፍ ሆነ። ለሁሉም ተመሳሳይ ነው። ከሱ ቀጥሎ ኦሶ የሚለው ሞዲፋይድ ሲምፕል ፕሬዘንት ቴንስ ፎርም ኦፍ ዘ ቨርብ ጀቹ ፕሪሲድ አደረግን። እንዴን ፕሮናውኖችን ቢኤም ብለን ይወክልናቸው አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳኒኒ፣ ኢሼን በዚህ መልኩ በየቀኑ የምንጠቀምበት ጠቃሚ ሀረግ መሰረትን ማለት ነው። ኦሶ እና ጀቹን ኮምባይን በማድረግ ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋቲን አፍቱራ